ሰላም እንደምን አላችሁ? የኢንሳይድ አዲስ ሚዲያ ተከታታዮች፣ ሰሞኑን ይጀመራል ተብሎ ሲጠበቅ የነበረው ጦርነት ዛሬ ፈንድቷል። ዛሬ ቅዳሜ የካቲት 21 2018 ዓ.ም እስራኤልና አሜሪካ በኢራን ላይ ጥቃት ከፍተዋል። ጥቃቱ ዋና ከተማዋን ቴህራንን ጨምሮ በሌሎች ከተሞች ላይ የተፈጸመ ሲሆን ኢራን የአጸፋ ምላሽ እየሰጠች ነው። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ዩናይትድ ኪንግደም ዩኬ ክስተቱ ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግ የመንግስት ቃል አቀባይዋ ተናግረዋል። ፕሬዚዳንት ትራምፕ የኢራን ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክት ኢራናውያን የሀገሪቱን መንግስት ለማውረድ እርምጃ እንዲወስዱ ጥሪ አቅርበዋል። እንጨርስ፣ መንግስታችሁን ከስልጣን አውርዱ፣ መንግስታችሁን ከመንበሩ ላይ ማውረድ የእናንተ ስራ ነው፣ ምናልባት በትውልዶች መካከል የሚገኝ ድላችሁ ሊሆን ይችላል ሲሉ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በኢራን ውስጥ ያለው ሽብርተኛ አገዛዝ የሚያስከትለውን የህልውና ስጋት ለማስወገድ ዘመቻ መጀመራቸውን ተናግረዋል። ኢራን ዜጎቿ የተባበሩት አረብ ኤሚሬት፣ ኩዌት፣ ኳታር፣ ባህሬን፣ ጆርዳን ለቀው እንዲወጡ ጥሪ እያቀረበች ምክንያቱም በእነዛ ቦታዎች ላይ ፍንዳታዎች ለማድረግ በማሰቧ ነው ሲል የሀገሪቱ ዜና ጣቢያዎች እየዘገቡ ይገኛሉ። በባህሬን ፍንዳታዎች ታይተዋል። ኢራን በባህሬን የሚገኙ የአሜሪካ የጦር ካምፕ በአየር ጥቃት መደብደቧ ታውቋል። ኢራን የአቡዳቢ የሚገኘውን የአሜሪካ ጦር ካምፕ በባሊስቲክ ሚሳኤል ደብድባለች። ሌላኛው በኳታር የሚገኘው የአሜሪካ ጦር ካምፕ በባሊስቲክ ሚሳኤል ጥቃት አድርሳለች። ኢራን በሳውዲ አረቢያ የሚገኙ የአሜሪካ ወታደራዊ ሀብቶችን በባላስቲክ ሚሳኤል እየደበደበች ነው። አርኬኤም ታይምስ ይዞት በወጣው መረጃ መሰረት ቢያንስ $5 ቢሊዮን የሚወጣ የአሜሪካ ወታደራዊ ንብረት በኢራን ጥቃቶች ወድሟል። አሜሪካ የአያቶላ አሊ ካሜኒ መኖሪያ ቤት በሚሳኤል ጥቃት ሙሉ በሙሉ እንዳወደመች ዘገባዎች እያመለከቱ ይገኛሉ። በሌላ ዜና በአሁኑ ሰዓት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ሲል የኢትዮጵያ አየር መንገድ አስታወቀ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አንዳንድ ከተሞች የሚደረጉ በረራዎችን በጊዜያዊነት የሚያቋርጥ መሆኑን አስታውቋል። በመካከለኛው ምስራቅ ቀጠና በተቀሰቀሰው አለመረጋጋትና የጸጥታ ስጋት የኢትዮጵያ አየር መንገድ ወደ አንዳንድ ከተሞች የሚያደርጋቸውን በረራዎች ለጊዜ የሚያቋርጥ መሆኑን አየር መንገዱ ለቲክቫ ኢትዮጵያ አረጋግጧል። የአየር መንገዱ ከፍተኛ ኃላፊ በክልሉ ባለው የጸጥታ ሁኔታ ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ካሉ የሲቪል አቪዬሽን ባለስልጣናት ጋር የሚመክር መሆኑን ገልጿል። በምክክሩ መሰረት በመሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት ወደ አንዳንድ የመካከለኛው ምስራቅ ከተሞች የሚያደርግ በረራ ለጊዜው ያቋርጣል ብለዋል። በተጨማሪም በአሁኑ ሰዓት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ተብሏል። የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል በተደጋጋሚ ጥቃት ሲከፍቱ ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃቱ እንደሚጀምር አሳውቀዋል። ኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገው ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነም ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ አጠቃላይ በዓለም ኢኮኖሚ ላይ ትልቅ ተጽዕኖ ሊያሳድር ይችላል።